ኢንቨስትመንትና እምነት እንዲሁም ደግሞ ድፍረት አብረው የሚሄዱ ነገሮች ናቸው። የዛሬ ዓመት ቤታቸውን አምነውን ፒያሳ ላይ የገዙን ሰዎች እንደምትመለከቱት የፓርቲሽን ስራ እየተሰራላቸው ይገኛል። ሙሉ ለሙሉ 19 ፎቅ የሆነው ይህ ህንጻችን አሁን 11ኛ ፎቅ ላይ የስትራክቸር ስራ እየሰራንለት ሲሆን በምትመለከቱት መልኩ ደግሞ 10ኛ ፎቅ ላይ የፓርቲሽን ስራ ጀምረናል። ከዚህ በታች የሚገኙት ማንኛውም ፎቆቻችን ደግሞ የፓርቲሽን ስራቸው ተጠናቋል። ፊት ለፊታችን የምትመለከቱት እንግዲህ ሰፊ የሆነ የኤሌቬተር ወይም ደግሞ የሊፍት አገልግሎት የምንሰጥበት ቦታ ሲሆን በምታዩት መልኩ ትልልቅ እንዲሁም ደግሞ ጥራታቸውን የጠበቁ ኮሎኖች ያሉበት ህንጻችን ነው። ቴምር ፕሮፐርቲስ እየገነባቸው የሚገኙ የፒያሳ የመኖሪያ ህንጻዎችን በዚህ ቪዲዮአችን እንጎበኛለን። አብራችሁን ቆዩ። ይሄኛው ሊሴ ከሚገኙ ሳይቶቻችን ውስጥ አንደኛው የሆነው የሰከንድ ሳይታችን ነው። የሰከንድ ሳይታችን በሁሉም በኩል የሚያማምር እይታ ያላቸውን ቤቶች የያዙ ያለበት ህንጻችን ነው። በአንድ አመት በምታዩት መልኩ ሙሉ ለሙሉ የስትራክቸር ስራችንን 10ኛ ፎቅ ላይ ደርሰናል። እንዲሁም የፓርቲሽን ስራችንን እዛው ለዛው እየሰራን 9ኛ ፎቅ ላይ ደርሰናል። በአጭር ጊዜ ውስጥ ለማስረከብ ቀንና ማታ ስራችንን እየሰራን ይገኛል። ሁለተኝነት እዚሁ ፒያሳ ላይ የምንገነባው የመኖሪያ ህንጻችን ከጀርባዬ የምትመለከቱት የቡራት ሳይታችን ነው። እንደምትመለከቱት በ6 ወር ብቻ 8ኛ ፎቅ ደርሰናል። በፈጣን ግንባታ ላይ እየገነባ ነው የሚገኘው። የፓርቲሽን ስራ ደግሞ አሁን ከ3ኛ ፎቅ ጀምሮ የጀመረለት ነው። እዚሁ ግቢያችን በመቀጠል የምናገኘው ደግሞ የኒውሮክ ሳይታችን ነው። ኒውሮክ ሳይታችን ከተጀመረ ገና 4 ወር ነው። የቤዝመንት ስራ ስራ እየሰራለት ይገኛል። እስካሁን ድረስ የተሰሩት የኑሮ ግንባታ የቤዝመንት እንዲሁም የመኪና ፓርኪንግ ሊሆኑ የሚችሉ ስትራክቸሮች ናቸው። ከዚህ በኋላ ደግሞ ቤቶቹ በኤና ቢ ተብለው ተከፍለው የሚሰሩ ይሆናል። እዚሁ ፒያሳ ላይ የቀሩ ጥቂት ቤቶች ይገኛሉ። 10% ቅድመ ክፍያ በመክፈል የቤት ባለቤት መሆን የሚችሉ ሲሆን ቀጣይ ክፍያ ደግሞ በግንባታ ሂደት መክፈል የምትችሉበትን አማራጭ ይዘን መጥተናል። ቀደም ብላችሁ ከፍ አድርጋችሁ የምትከፍሉ ደንበኞች ደግሞ ከፍ ያለ ቅናሽን አድርገናል። እዚሁ ፒያሳ ላይ የቀሩ ጥቂት ቤቶች ስለሆኑ ይህንን ዕድል መጠቀም የምትፈልጉ ደንበኞቻችን በታች በሚገኙ ስልካችን በመደወል ልታገኙ ትችላላችሁ። ሰብስክራይብ በማለት የቻናላችን ቤተሰብ ይሁኑ። እናመሰግናለን።